የባህር በር ለአንድ ሀገር ምንኛ አስፈላጊ እንደሆነ በሀገረ ብሔረ ምስረታ ሂደት ውስጥ የአውሮፓ ሀገራት ከጎረቤቶቻቸው ጋር ያሳለፉትን አውዳሚ ጦርነት ማውሳት ብቻ በቂ ይመስለኛል። አብይ አህመድ የባህር በር ቢያመጣልህ አይዋኝበትም። በርካታ የኤርትራ መከላከያ ሰራዊት አባላት የኢትዮጵያ መከላከያ ሰራዊት አባላት ዩኒፎርምን በመልበስ ወደ ኢትዮጵያ ግዛቶች አልፈው እየገቡ ነው ሲል አፍሪካ ዲፌንስ ፎረም ይዞት ወጥቶ ተመልክቻለሁ። የኢትዮጵያ ኢኮኖሚ ጥንካሬ ቁልፍ ከድንበር ማዶ ሆኖ እየተጠባበቀ ቢሆንስ? ይህ ስለ መርከቦች ብቻ አይደለም፣ ስለ ንግድም ጭምር። ከምንም በላይ ስለ ታሪክ፣ ስለ ስልጣን፣ ስለ ስትራቴጂ እንዲሁም በቀንድ አፍሪካ ሊኖር ስለሚችለው የወደፊት ዕጣ ፈንታ ነው። ለበርካታ አስርት ዓመታት የአሰብ ወደብ የኢትዮጵያ ዋነኛ መግቢያ በር ነበር። ነዳጅ፣ ሸቀጦች የሚገቡት በዛ ነበር። ኢኮኖሚያችንም ቢሆን በእርሱ ላይ የተመሰረተ ነበር። ከዚያም በድንገት ሁሉም ነገር ተቀየረ። አዲስ ሀገር ተወለደች። ጦርነት ተከተለ። ከአፍሪካ ግዙፍ ሀገራት አንዱ የሆነችው ኢትዮጵያም በአንድ ጀንበር የባህር በሯን አጣች። ከዛ ጊዜ ጀምሮ አንድ ጥያቄ እንደቀጠለ ነው። አሰብ በድጋሚ የኢትዮጵያ የባህር መውጫ ሊሆን ይችላል? ዛሬ ስለ አሰብ ወደብ ታሪክ በጥልቀት እንመረምራለን። ኢትዮጵያ ስላጣችው የባህር በር እና ሁሉንም ነገር ሊቀይር ስለሚችለው ወደብ። ታዲያ እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው ዛሬ አሰብ በምንላት ትንሽ መንደር ነው። እንደ አውሮፓውያን አቆጣጠር በ1869 አሰብ በአንድ ጣሊያን ኩባንያ ተገዛች። ብዙም ሳይቆይ ጣሊያን አካባቢውን የጣሊያን ኤርትራ ወደሚባል የቀኝ ግዛቷ ቀየረችው። ኢትዮጵያ በአጼ ምኒልክ ሁለተኛ መሪነት ነፃነቷን ብታከብርም የባህር በሯ ግን በአውሮፓውያን እጅ ወደቀ። ይህ የባህር በር መዘጋት ግን ለዘላለም አልቀጠለም። ከሁለተኛ ዓለም ጦርነት በኋላ ዓለም አቀፋዊ ፖለቲካ አዲስ እድል ይዞ መጣ። ጣሊያን በጦርነቱ መሸነፉ የተከበረው እንደ አውሮፓውያን አቆጣጠር በ1952 የተባበሩት መንግስታት ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል ወሰነ። በአፄ ኃይለ ሥላሴ ዘመን ኢትዮጵያ በመጨረሻ አሰብን፣ ምጽዋን መልሳ አገኘች። ለተወሰኑ ዓመታት ኢትዮጵያ የባህር ኃይል ያላትና በንግድ የበለጸገች ሀገርም ሆነች። ነገር ግን ይህ ደስታ ረጅም ጊዜ አልቆየም። በሀገር ውስጥ እየተፈጠረ የመጣው የፖለቲካ ቅሬታ ሌላ ታሪክን መጻፍ ጀመረ። በመንግስትና በኤርትራ አማጽያን መካከል የተጀመረው አለመግባባት ወደ አስከፊ ጦርነት ተቀየረ። ኤርትራ በ1962 ሙሉ በሙሉ ወደ ኢትዮጵያ ስትጠቃለል የነፃነት ፍላጎት ያላቸው ታጋዮች ለ30 ዓመታት የሚቆይ ጦርነትን ጀመሩ። ምንም እንኳን በኃይለ ሥላሴም ሆነ በደርግ ዘመን ጦርነቱ ቢበረታም አሰብ አሁንም የኢትዮጵያ ኢኮኖሚ ጀርባ አጥንት ነበረች። ሆኖም በ1991 ደርግ ሲዳከም የሁለቱ ሀገራት ዕጣ ፈንታ ለዘላለም የሚቀየርበት ወቅት ደረሰ። በአዲስ አበባ ያለው መንግስት ሲፈረስ የአሰብ ወደብ ዕጣ ፈንታም አብሮ ተናወጠ። የደርግ አገዛዝ ሲወድቅ የኤርትራ ታጋዮች ኤርትራን፣ የኢትዮጵያ አማጽያን ደግሞ አዲስ አበባን ተቆጣጠሩ። ይህ ቅጽበት ለኢትዮጵያ የባህር በር ጉዳይ አዲስ ምዕራፍን ከፈተ። አሁን ጥያቄው አዲስ የኢትዮጵያ መንግስትና ነፃነቷን ለማወጅ የተቃረበች ኤርትራ እንዴት ይቀጥላሉ የሚለው ነበር። በ1993 የተካሄደው ህዝብ ውሳኔ የብዙዎችን ጥርጣሬ ወደ እውነታ ተቀየረ። ኤርትራ ነፃነቷን በይፋ አወጀች። ኢትዮጵያም በድንገት ወደብ አልባ ሆነች። ሆኖም መጀመሪያ ላይ ሁለቱም ሀገራት በጓደኝነት ለመቀጠል ተስማምተው ነበር። ነገር ግን ይህ ሰላማዊ የሚመስል ግንኙነት በአንድ አጋጣሚ ወደ እሳትነት ተቀየረ። በ1998 በባድማ ምክንያት የተነሳው ጦርነት የአሰብን በር ለኢትዮጵያ ሙሉ በሙሉ ዘግቶ ንግድ ቆመ፣ ግንኙነትም ተቋረጠ። ከዚህ በኋላ ኢትዮጵያ ሌላ አማራጭ መፈለግ ግድ ሆነባት። ታዲያ ምርጫዋ ጅቡቲ ነበር። ዛሬ 90% የኢትዮጵያ ንግድ በጅቡቲ በኩል ያልፋል። ይህ ጥገኝነት ለኢትዮጵያ ትልቅ ኪሳራና ስጋት ሆኖ ቀጥሏል። ታዲያ የወደፊቱ ጊዜ ምን ይዞ ይመጣል? የአሰብ ታሪክ የቀኝ ግዛት፣ የጦርነትና የፖለቲካ ውሳኔዎች ውጤት ነው። ዛሬ ይህ ታሪክ በኢትዮጵያውያን ዘንድ ትልቅ ቁጭትን ፈጥሯል። የኢትዮጵያ መሪዎች ለሀገሪቱ ኢኮኖሚ እድገት አስተማማኝ የባህር በር ያስፈልጋል ይላሉ። አሰብ የወሎ አካል በነበረው የክፍለ ሀገር ክፍፍል ማለት ነው። እንዴት ሆኖ ነው
ነገሩ በሙሉ የተገለባበጠው ለራሴ ማይገባ ጦርነት እንዲጀመር አልፈልግም ከተጀመረ ግን አሰብ ደርሶ የሚመለስ የኢትዮጵያ ወታደር የለም አሰብ የኢትዮጵያ ነች ያልነው አሰብ የኢትዮጵያ ስለሆነች ነው 100% ፒሪየድ በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ ወስዳቸው በኤርትራ ግን እንደ አሰብ ያሉ ወደቦች የሉዓላዊነትና የብሔራዊ ደህንነት ጉዳያቸው ናቸው በዚህ ምክንያት በሁለቱ ሀገራት መካከል ያለው ውጥረት በድጋሚ እያገረሸ መጥቷል የወታደራዊ እንቅስቃሴዎች የፖለቲካ ክሶች እና እየጨመሩ የመጣው አለመተማመን የአፍሪካ ቀንድ ወደ ሌላ አደገኛ ግጭት ሊያመራ ይችላል የሚል ስጋት በብዙ ተንታኞች ዘንድ እንዲፈጠር አድርጓል ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሪኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ጦርነት ማንም አይፈልገው ሁለቱም ሀገራት ከዚህ በፊት በነበሩ ጦርነት ወቅት ቀድሞውን ከባድ ዋጋ ከፍለዋል ነገር ግን ታሪክ እንደሚያስረዳን ጂኦፖለቲክ ብሔራዊ ኩራትና ስትራቴጂካዊ ሀብቶች ሲጋጩ ሁኔታዎች በፍጥነት ሊቀየሩ ይችላሉ ስለዚህ አሁን ያለው ጥያቄ ኢትዮጵያና ኤርትራ ሰላማዊ መብት ያገኙ ይሆን ወይስ ከአፍሪካ ውስብስብ ባላንጣዎች መካከል የአንዱን አዲስ ምዕራፍ ጅማሮ እየተመለከተ ነው የቀይ ባህር የወደፊት ዕጣ ፈንታ ምናልባትም የመላው አፍሪካ ቀንድ መረጋጋት በሚቀጥሉት እርምጃዎች ላይ የተመሰረተ ይሆናል ለእናንተ የአሰብ ጉዳይ ኢኮኖሚ ህልውና ጥያቄ ነው ወይስ የሉዓላዊነት ክርክር ሀሳባችሁን እስቲ በኮሜንት ላይ አስፍሩልኝ ታዲያ ይህንን ቪዲዮ ላይክ ሼር ሰብስክራይብ በማድረግ ድጋፋችሁን አሳዩ እያልኩ ይህን ቪዲዮ እስከ መጨረሻው ስለተከታተላችሁት እያመሰገንኩኝ በሚቀጥለው ቪዲዮ እንገናኝ አመሰግናለሁ